የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሲያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በአራተኛው መቶ ክፍለ ዘመን የነበረው የታወቀው ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል እስመ ኮነት ታቦተ ለአሐዱ ዘእም ቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለእሷ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ለኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ